ኢራን ሩሲያና ቻይና ግዙፍ የሆነ የባህር ላይ ልምምድ ጀመሩ። ይህ ለሁለት ቀን የሚቆየው የባህር ላይ ልምምድ ከጠላት ቀጠና የሚሰነዘርን ጥቃት መመከት ወደ ጠላትም ደግሞ ከፍተኛ የሆነ ጥቃቶችን መሰንዘርና የህይወት አድን ስራዎችንም ያካተተ ነው ተብሎላቸዋል። ብዙ መርከቦች የተሳተፉበትና ብዙ መሳሪያዎች የሚታዩበት ይህ ግዙፍ የሆነ ልምምድም መጀመራቸው ለአሜሪካን መልስ ምት ነው ተብሎላቸዋል። ኢራን እንግዲህ ሰሞኑን በኒውክሌር የተነሳ ከአሜሪካን ጋር ሰጣ ገባ ውስጥ ገብታለች። ይህን ተከትሎ እንግዲህ ቀናት ሳይፈጁ ይሄ ልምምድ መደረጉ ደግሞ ለአሜሪካን ልዩ መልእክት አለው እየተባለት ይገኛል። ይህ ልምምድ እንግዲህ ለሁለት ቀናት የሚቆይ ሲሆን እስከዛሬ ድረስ ለ5ኛ ዓመት ተከታታይ ጊዜ ማድረጋቸው ይታወቃል። ሁለቱ ሀገራት እንግዲህ በጦርነት ላይ ትብብር በመፍጠር ከአሜሪካንና ከምዕራባውያን የመጣባቸውን ጫና አብሮ ለመመከት እያደረጉ ያሉት ልምምድ ነው ተብሎላቸዋል። እንደዚህ አይነት አዳዲስ መረጃዎች እንዲደርሷቸው አካውንታችንን ላይክ፣ ፎሎ፣ ሼር አትርሱ።